ዴይኬር የሚሉ ህፃናት የሚያገኟቸው ጥቅሞችና የሚደርሱባቸው ችግሮች። ይሄ ቪዲዮ ልጆቻችሁን በቀጣይ ዴይኬር ላስገባ አላስገባ እያላችሁ ላሰባችሁ ወላጆችም ውሳኔ ላይ እንድትደርሱ ያደርጋቸዋል ብዬ አስባለሁ። ምክንያቱም ጥቅሙንም ጉዳቱንም ነው ይዤላችሁ የመጣሁት። ከሚያገኟቸው ጥቅሞች መካከል አንደኛ ሶሻል ስኪላቸው ወይም ማህበራዊ እድገታቸው እንዲጨምር ያደርጋቸዋል፣ ከብዙ ልጆች ጋር አብረው ስለሚውሉ ስለሚጫወቱ። ሁለተኛው ለርኒንግ ስኪላቸው ከፍተኛ ነው። ቤት ከሚሉ ልጆች በተሻለ መልኩ የሚያዩት የሚነካኩት ጋይድ የሚያደርጋቸው ሰው እዛ ስለሚኖር የተሻለ የመማር የማወቅ አቅም ይኖራቸዋል። ሶስተኛው ኢንዲፔንደንት እንዲሆኑ ቶሎ ራሳቸውን እንዲችሉ ያደርጋቸዋል። ይህም ትምህርት ቤት ሲገቡ ወላጅም ልጆችም እንዳይቸገሩ ያደርጋቸዋል። ከሚደርሱባቸው ችግሮች መካከል አንደኛው ሰፓሬት አንግዛይቲ እንዲሰማቸው ያደርጋቸዋል። ከወላጆቻቸው የመለየት ስጋቻ ፍርሃት እንዲሰማቸው ያደርጋቸዋል። ሁለተኛው ኢሞሽናሊ ኢንሰኪውር እንዲሆኑ ያደርጋቸዋል። ጆን ቦልቬይ የተባለ ቲዎሪስት እንዳጠና ህፃናት እስከ 1 ዓመታቸው ድረስ ኢሞሽናልና ፊዚካሊ ስትሮንግ የሆነ ቦንድ ወይም አታችመንት ከእናታቸው ጋር ሊኖራቸው ይገባል። ያም ማይሆን ከሆነ ካደጉም በኋላ ኢሞሽናቸው ላይ ትልቅ ችግር ያመጣባቸዋል። ምክንያቱም እዛ ዴይኬር ብዙ ህፃናቶች ስለሚኖሩ ልጆች ሲያለቅሱ ቶሎ ሃንድ ላያደርጓቸው ይችላሉ፣ እንደ ጸባያቸው ላይዟቸው ይችላሉ። ኦብቪየስሊ ይታወቃል እናታቸው የሚሰጣቸውን ያህል እንክብካቤ ላያገኙ ይችላሉ። ሰው ከእናታቸው ያንን ነገር በበቂ መልኩ አያገኙም። ሶስተኛው ተላላፊ የሆኑ በሽታዎችን ይዘው ሊመጡ ይችላሉ፣ ለምሳሌ እንደ ጉንፋን፣ ኢንፌክሽን አይነት። አራተኛው ያለ እድሜያቸው እንዲጨነቁ፣ እንዲያስቡ፣ ስለ ነገሮች ዲቴል እንዲያስቡ ያደርጋቸዋል። እንግዲህ እነዚህ ጉዳቶች ይደርሱባቸዋል። ጥቅሞቻቸውን ነግሬያቸዋለሁ። ኦብቪየስሊ ህፃናት ከእናታቸው ያድጉ የተሻለ ነገር እንደሚያገኙ ይታወቃል። ነገር ግን እናት የግድ መስራት ካለባት መውጣት ካለባት ዴይኬር ስታስገቡ ስትመርጡ በጣም ጥንቃቄ ማድረግ ያስፈልጋል። ፊዚካሊ ተገኝታችሁ ዲቴል ያለውን ነገር በደንብ ማየት ማወቅ ይኖርባቸዋል። እንዲሁም የልጆቻችሁን ውሎ ቀን በቀን መጠየቅ ተገቢ ነው። ቪዲዮ ከተመቻችሁ ላይክ አድርጉ።